ነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን ከኛው ጋር ቆሞ ስላሴን የማያውቁ እግዚአብሔር ሶስት አካል እንዳለው የማያውቁ ሰዎች አየ። ኦንሊ ጂሰስ የሚመስሉ ሰዎች አየ። ሁለተኛ በመካከላችን ሐዋርያት አሉ ብሎ የሚያምኑ ሰዎች መጡ። እነማን ስላቸው እስራኤል ዳንሳ የሚሉ ጉደኞች መጡ። ይሄን ሁሉ ጥቅስ እያሳዩ መሐላችን ዶክትሪን ይሄንን የክርስቶስን ትምህርት መዋጥ ለበሽታቸው ኪኒን ሲውጡ እንደሚመራቸው ሰዎች ሆነባቸው። ከነ በሽታዬ ብኖር ይሻላል። ጥቅስ አትስጠኝ በጭፍና ምናለው። ጳውሎስን የሚያክል በአብና በወልድ የተጠራ የተመረጠ የተሾመ የተላከን ሰው እኛ ሰፈር ካለ ሐዋርያው በቀለ ጋር ሐዋርያው ማሞ ጋር እኩል አርጎ ማሰብ ነውር ነበርና ነውር ነው። ወንድማችን አማን ሻሎምም ስለነዚህ ሐዋርያንን በሚሉት ዙሪያ የግል ሐሳቡን ሪፍሌክት አድርጓል። ከፈላ ላይ ነው ያለው ጀለስ ቲክቶክ ገብቶ አሁን ማለት ነው። እስቲ 1000 10000 5000 የምትሉ ሰዎች እስቲ ጻፉ፣ ቁጥር ኃይላችሁ ይታደሳል፣ ነጋችሁ ደህና ይሆናል። እንደ ቀድሞ አይሆንም፣ ጨለማው ተገፈፈ፣ ብርሃኑ ሮጠ፣ እንትና ፈረጠጠ ምናምን ይላል ማለት ነው። አሜን 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 ይላል ከታች ህዝቤ። አስገብቻለሁ ፕሮፌት ርዕሴን ልኬልሃለሁ። ምንድን ነው የሚያሳየኝ እንደዚህ አይነት ነገር? አሁን የዚህ መሀይም መጫወት ሳይሆን እንግዲህ የሚታለለው ከታች ከሱ ያነሰ አይኪው ያለው ሰው ነው አይደል? ከሱ ያነሰ አስተሳሰብ ያለው ሰው ነው ከታች አሜን በቃ እሱ የሚለው ነገር እውነት ነው ብሎ የሚከተለው ከሱ አስተሳሰብ ያነሰ ነው ማለት እኮ ነው። ከረንትሊ አስቸጋሪ የሆኑት ምዕመኖቹ ናቸው እንጂ እነሱ አይደለም። እነሱማ ኦልሬዲ አውቶራይዝድ የሆኑ የተረጋገጠላቸው ህጋዊ ሌቦች ሆነዋል እኮ። በቃ ህጋዊ ሀገር ያወቃቸው ፀሐይ ሞቃቸው ሌቦች። እኔ እኮ በዚህ ዙሪያ ለምን ዝም እንደሚባሉና ለምን ኤክስኪውዝ እየተደረጉ እንዳለ ራሱ ትልቁ ጥያቄ ነው። እስከዛሬ እንቆቅልሽ ሆኖብኝ የቀረ ጉዳይ ነው። ምክንያቱም በዚህ ልክ በአደባባይ የወጣ ውንብድና ውስጥ በአደባባይ የወጣ ህዝብን የማጃጃል ስራ ይዘው ወጥተው መጽሐፍ ቅዱስን እንደ አለርጂ የሚጸየፉት ሆኖ በዚህ መልኩ ሲበዘብዙ ማየት እጅግ ይሄ ያልተቀባው ሐዋርያ ሚስተር ሞኒ ሐዋርያ ወይዘሮ አዳነች አበበን እንግዲህ ክብርት ከንቲባችን እንዲህ ነበር የጠየቀው። እስኪ ጥያቄውን እንስማት አንዴ። አሁን ያለው አመራር እንደምንሰማው 16 ሰዓት ይሰራል። ይሄንን ወደ ባህል ሆኖ እታች ካልወረደ አገር እንዴት ይቀየራል? እንደው ዘላለም ያንተ ጓደኛ ሳይል ዳንሳ መጥቶ ዛሬ ሐሙስ ነው ከነገ ሰኞ አርብ ከ4 ሰዓት ጀምሮ በቤት በረከት ይሆናል፣ ቁጭ ብለህ ትበላለህ ይላል። ቁጭ ብሎ መብላት የት እንደሆነ አላውቅም። አንዱ ደግሞ ይመጣና እጣ ይወጣላችሁ፣ እጣ ይወጣ ከነገ ጀምሮ 50 ሚሊዮን ይገባል። አንተ ተሰበስብና እንደገና እኔ ጸልያለሁ፣ ድህነትን ፖዝ አደርጋለሁ፣ ከዚህ በኋላ ድህነት፣ ችግር፣ መከራ እኔ ፖዝ አደርጋለሁ፣ አቆማለሁ፣ ወዛ ትሻገራለህ። በዛ በኩል ደግሞ እዩ ነው ምናምን ይመጣና ደግሞ 5000 ብር አስገቡልኝ፣ ከዛ በኋላ እኔ ጸልያለሁ፣ እናንተ ቤት ግድግዳ ቀለምን አይቻለሁ፣ ከዛ ይለወጣል ቤት ውስጥ ያለው 16 ሰዓት ሙሉ ሰዎችን ሰብስባችሁ የውሸት ፕሮፓጋንዳና የውሸት ነገር ስትሞ የእግዚአብሔር ቃል እንዴት ትዊስትድና እንዴት እንደሚጠመዘዝ በዚህ ቪዲዮ አይተናል። መጽሐፍ ቅዱስ በውሃ ላይ መሄድን እንደ ቢግ ዲል አያየው። ነገር ግን ማንም ሰው መሄድ እንደሚችል እምነት ካለው ይችላል። ስቲል አክሰሱ ክፍት ነው። ምክንያቱም ሙሴ ውሃውን ሰንጥቆ አለፈ። እንደገናም ደግሞ ኤልያስ እንደዛው አደረገ፣ ኤልሳም አደረገ። እንግዲህ ውሃ መክፈል ይቻላል ማለት ነው። እመነኛ ይቻላል። ይህንን ስናገር በጣም ብዙ ሰዎች ጥርጣሬ ይመስላቸዋል። አይደለም። መጽሐፍ ቅዱስ ላይ የምናያቸው ታምራቶች ሁሉ የተደረጉት እንደ እግዚአብሔር ፍቃድና እንደ እግዚአብሔር ሐሳብ ነው። ይህም ደግሞ ማለት ፕሮፌቲክ ሲግኒፊካንስ ያላቸውና እግዚአብሔር በሚመጣው ዘመን ውስጥ ሐሳቡን ሊገልጥበት የተጠቀማቸው ታምራቶች ናቸው እንጂ አንተን ለማስደመምና በእግዚአብሔር እንድታምን እንድትደነቅ ሊያደርግ አይደለም። እነዚህን ያደረገው ለምሳሌ ሙሴ ባህሩን የከፈለበት ሪዘን እንየው። እግዚአብሔር ከፈርዖን እንዴት እንዳወጣቸው፣ ቀይ ባህር ጋር ሲደርሱ ደግሞ ቀይ ባህርን ከፍሎ እንዴት እንዳሻገራቸው የዚህን ሲግኒፊካንስ ላይ አዲስ ኪዳን ላይ ስትመጣ እግዚአብሔር ከኃጢአት ባርነት ወይም ደግሞ ይገዛን ከነበረው ከክፉ ከጨለማ ባርነት እኛን ነፃ እንዴት እንዳወጣን፣ ከዛ ወረው ውሃውን ከፍሎ ሲያሻገረው በጥምቀት እንዴት እግዚአብሔር አይደል ይከበን ከነበረውና ይገዛን ከነበረው ኃጢአት እንዴት እንዲለየን የሚያሳይ ፕሮፌቲክ ሲግኒፊካንስ ያለው
ክርስቶስ በሚመጣው ዘመን ውስጥ አይደል ያደርግ የነበረውን ሊያደርግ የሆነውን ነገር አየህ የሚያሳይ ፒክቸር ነው እንጂ እግዚአብሔር ሊያስደምም አይደለም የሚያደርገው። ቀጥለም አንተ እንድታደርገው አይደለም። ለዛ ነው እንደዚህ አይነት ታምራቶች ተመልሰው ያልተደረጉት። እያችሁ ማስተዋል መቻል አለባችሁ። መጽሐፍ ቅዱስ ሲናገር ፈሪሳውያንን እንደዚህ አላቸው፣ መጽሐፍትን ትመረምራላችሁ ሕይወት ይሆንላችሁ ዘንድ ግን ወደ እኔ መምጣት አትፈልጉም፣ መጽሐፍት ሁሉ ስለ እኔ ያወራሉ ብሎ ተናገረ። አየህ መጽሐፍ ስለ ክርስቶስ ከሆነ የሚያወሩት የሚደረገውና የተደረገው ነገር ሁሉ ሲግኒፋይ የሚያደርገው ክርስቶስን ነው። አያችሁ በጣም ሆድን ለማባበል የሚፈልጉ ሰዎች ለምሳሌ የዮሴፍን ታሪክ ይወስዱትና እንደዚህ ብለው ይናገራሉ። ዮሴፍ ከጉድጓድ ውስጥ እንደወጣ አንተም ከጉድጓድ ውስጥ ትወጣለህ፣ ብቻ ታገስ ይላል። አየህ የዮሴፍ ታሪክ የኢየሱስ ታሪክ እንደሆነ የኢየሱስ ታሪክ በምሳሌ በዮሴፍ ሕይወት ውስጥ እንደተመሰለ ካላወቅ አየህ በዮሴፍ ታሪክ የሆነ አይነት እንትን ይመስላል፣ የሆነ አይነት ያንተ ታሪክ ምናምን ይመስላል። አይደለም። የዳዊት ታሪክ የኢየሱስ ታሪክ ነው። ኢቭን ዳዊት የዘመራቸው ዝማሬዎች ራሱ ሲግኒፋይ የሚያደርጉትና የሚያመለክቱት ኢየሱስ መጥቶ በምድር ላይ የሚያደርገውን ነገርና የሚኖረውን ሕይወት ነው የሚያወሩት። ስለዚህ መጽሐፍት ሁሉ ስለ ኢየሱስ ያወራሉ እንጂ ስላንተ አይደለም የሚያወራው። ስለዚህ በመጽሐፍ የተደረገውን ተአምር እደግማለሁ ብለህ የምታስብ ከሆነ በብዙ ትታለላለህ። አየህ ይህም ሰው በድፍረት ቦልድሊ እየነገረ ነው መድገም ይቻላል ይላል። የታለ ታዲያ የተደገመው? ማስተዋል መቻል አለብህ። መጽሐፍት የተጻፉት እንድንማርበትና ክርስቶስ ኢየሱስ የህይወት ስርዓት ውስጥ እንዴት ከብሉይ ኪዳን ላይ አዲስ ኪዳን ላይ ሊን እንደሚያደርግና የእግዚአብሔር ቃልና የእግዚአብሔር ሐሳብ ፐርፌክት እንደሆነ እንድታቅ ነው እንጂ አንተ መጥተህ ባህር እንድትከፍል አይደለም። ብሩካን ናቸው። ማስተዋል ይሆንልህ። ማርያም አይደለችም ብለን ስንል በምክንያት ነው። እሱ ብቻ አይደለም። ማርያም ነች የሚሉ ሰዎች ደግሞ የራእይ መጽሐፍ ምዕራፍ 12ን የመጨረሻ ክፍል በደንብ ያነበቡት አይመስለኝም። ምክንያቱም ዘንዶ ወደ ምድር ከተጣለ በኋላ ልጁን ማሸነፍ እንዳልቻለ ሲመለከት በሴቲቱና በተቀሩት ልጆቿ ላይ ባለ በሌለ ኃይሉ ጦርነት ይከፍታል። ስለዚህ እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጭ ልጅ እንዳላት ለማመን ተገደደው። 12ኛው ምዕራፍ መጨረሻው ላይ የተቀሩትን ልጆቿን ለዚህ ትምህርት እንግዲህ ምላሽ ይሰጣሉ። ሊቀ ጠበብት ዘሪሁን እና ኢሳቸውን ደግሞ እስቲ ምላሽ እንስማ። ልጆቿ እኮ እኛ ነን። ኢየሱስ ክርስቶስ አንድያ ልጇ ነው። እኛ ደግሞ የቃል ኪዳን ልጆቿ ነን። በመስቀሉ ስር ዮሐንስ እነሆ ልጅሽ ተብሎ ተሰጥቷታል አይደል? ይሄ እኮ ማለት በስጋ ወለደችው ማለት አይደለም። በመስቀሉ ስር መከራ የተገኘ ልጅ ነው ዮሐንስ። እንግዲህ ምን አይነት ምላሽ ይሰጣሉ? ራዕይ ምዕራፍ 12 ላይ የተጠቀሰችው ሴት ማርያም ነች ይሉና ልጆቿ እኮ እኛ ነን፣ ኢየሱስ አንድያ ልጇ ነው፣ እኛ ደግሞ የቃል ኪዳን ልጆቿ ነን፣ በመስቀል ስር ዮሐንስ እነሆ ብሎ ልጅሽ ብሎ ተሰጥቷታል ለማርያም የሚል ነገር ተናግሯል። እና ዮሐንስ ወንጌል ምዕራፍ 12 ላይ ያለችው ሴት ማርያም ነች ብሎ ለባሾፍ እንደውም ሞከሩ ማለት ነው። እውነት ማርያም ነች? ራዕይ ዮሐንስ ምዕራፍ 12 ላይ ያለችው ሴት ማርያም ነች? በጭራሽ ማርያም አይደለች። ይሄን ደግሞ ማፈርሰው ይሄን ትምህርት ደግሞ ማፈርሰው በራሷ በኦርቶዶክስ ቤተክርስቲያን ትምህርት ነው። እንግዲህ ኦርቶዶክስ ከምንላቸው ውስጥ መካከል አንዷ የኮፕቲክ ቤተክርስቲያን ነች። የኮፕቲክ ቤተክርስቲያን ደግሞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ እናት ቤተክርስቲያን ነች። ለ1600 ዓመት የኮፕቲክ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አድርጋለች? ገዝታለች፣ ቀጥቅጣ ገዝታለች። ስለዚህ የኮፕቲክ ቤተክርስቲያን እናት ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን የሆነችዋ ምን ብላ ነው የምታምነው? ራዕይ ዮሐንስ ምዕራፍ 12 ላይ ያለውን የሚለውን ላንብብላችሁ። ይህን በተመለከተ ወደፊት እንግዲህ ሰፋ ያለ ዘገባ ይዤላችሁ እመጣለሁ። ራዕይ ዮሐንስ ምዕራፍ 12 ላይ ያለችዋን ሴት ማለት ነው። ግን ለዛሬ የኮፕቲክ ቤተክርስቲያን ራዕይ ዮሐንስን እንዴት ብላ ነው የተረጎመችው የሚለውን እንግዲህ እንደምታነቡት ኦፖዚሽን ኦፍ ሴጣን ቱ ዘ ቸርች ይላል። የሴጣን ተቃውሞ በማን ላይ? በቤተክርስቲያን ላይ። ርዕሱ ራሱ ተመልከቱ። ራዕይ ዮሐንስ ምዕራፍ 12 ላይ የሰጡት ርዕስ ምንድነው? ከላይ ዘ ሬዚስታንስ ኦፍ ዘ ድራገን ቱ ዘ ቸርች ነው የሚሉት፣ ቤተክርስቲያን ነው የሚሉት። ከዛ ደግሞ አንድ ይሉና ኦፖዚሽን ኦፍ ሴጣን ቱ ዘ ቸርች፣ የሴጣን ተቃውሞ በማን ላይ? በቤተክርስቲያን ላይ ይሉና ቁጥር 1 እስከ 2 ላይ ያለውን ይጠቅሳሉ። ራዕይ ዮሐንስ ምዕራፍ 12 ላይ ያለው who is this woman? እቺ ሴት ማን ነች ይላል። who was resisted by Satan፣ እንግዲህ በሴጣን ተቃውሞ የደረሰባት እቺ ሴት ማን ነች? and fled away from him፣ ከእርሱ የሸሸች እቺ ሴት ማን ነች ብሎ ይጠይቃል። ከዛ በኋላ the early fathers confirmed that this woman who gave birth to the Lord Jesus is the church ይላል። እቺ ሴት በቤተክርስቲያን አባቶች እንደተታመነው እቺ ሴት ማነች? ቤተክርስቲያን ነች ይላሉ ማለት ነው። ልበሉ፣ ይሄ ትርጉም የማን ነው? የኔ ትርጉም አይደለም፣ የኮፕቲክ ኦርቶዶክስ ቤተክርስቲያን ትርጓሜ ነው። እቺ ሴት ቤተክርስቲያን ነች ይላሉ። she is the community of the believers since the time of the patriarchs or since Adam to the end of ages። እንግዲህ እቺ ቤተክርስቲያን ነች ይሉና ቤተክርስቲያን ደግሞ ምንድን ነች? ህብረት ነች፣ የአማኞች ህብረት ነች ከአዳም ጀምሮ በማለት ያስቀምጣሉ ማለት ነው። እና እዚህ ጋር ምንድነው የሚሉት? ታድሮስ ያዕቆብ ማላቲ ይህንን የተረጎሙልን አባት አንዳንድ ሰዎች እስራኤል ነች ብሎ ይተረጉማሉ፣ እኛ ደግሞ ቤተክርስቲያን ነች እንላለን። ግን እስራኤል ነች ቢባልም እውነተኛ ይቷ እስራኤል ማለትም የዳኑት እነዚህ አባቶች ምንላቸው ከአዳም ጀምሮ አብርሃም፣ ይስሐቅ፣ ኖህ ምናምን እንላቸው እነዚህ ጻድቃኖች እነሱንም ያካትታልና ቤተክርስቲያን ነች የሚል ሐሳብን ያስቀምጣሉ።
ግን በዋናነት እቺ ሴት ማን አይደለችም? ማርያም አይደለችም። ማርያም ራሱ ምን ውስጥ ነው ያለችው? ቤተክርስቲያን ውስጥ ነው ያለችው እንጂ ነጥለን ለብቻዋ ማርያም ነች የሚል ነገር የለም። እንደዚህ የሚል ነገር የለም። ስለዚህ ዶክተር ዘሪሁን የራሷ የኮፕቲክ ቤተክርስቲያን የዶክተር ዘሪሁን ትምህርት ምን አድርጓለች? ቀጥቅጣ አፍርሷለች ማለት ነው። ስለዚህ ትምህርታቸው እዚህ ግባ የማይባል መጽሐፍ ቅዱስ የማያውቀው የቤተክርስቲያን ታሪክ የማያውቀው አባቶች የማያውቁት የራሳቸው ከልባቸው አፍልቆ ያስተማሩ ትምህርት ነው የዶክተር ዘሪሁን ሙላት አስተምሮ እንጂ የአገልጋይ ዮናታን ትምህርት መጽሐፍ ቅዱሳዊ የሆነ ሐሳብን ተመርኩዞ ነው ያስተማሩት። እና ዛሬ እንግዲህ ሊቃውንት የዘሪሁንን ትምህርት በዚህ አይነት መንገድ በመጽሐፍ ቅዱስና በጥንታውያን አባቶች ትምህርት መሰረት አፍርሰነዋል ማለት ነው።